አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥለትም ካሁን በኋላ። ይሄ መስፈርታችን ነው። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸልመዋል። ስሙን በወርቅ መዝገብ እንመዘግበዋል። ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ሰላም ወደ ቻናሌ ተከታዮች እንኳን ወደ ቻናሌ በሰላም መጣችሁ። ባለፈው እንግዲህ በፓርት 1 እና በፓርት 2 በተለያዩ ዘመናት በተለያዩ ጊዜያት በክርስትና ላይ የተፈጸመ የመጣውን መከራ፣ ሴራና ችግር አይተናል። በትንሽም ቢሆን አይተናል ማለት ነው። ዛሬ የምናየው ደግሞ እንግዲህ ከዚህ ፈተና በፊታችን እየተደቀነ ያለውን ክርስትናን የማጥፋት ፖሊሲ እንዴት አድርገን ነው የምንወጣው? ምን ማድረግ አለብን? ከኛስ ምን ይጠበቃል የሚለውን የምናይ ይሆናል ማለት ነው። አሁን እንደሰማችሁት ዓላማቸው ሐሳባቸው ምን እንደሆነ እየነገሩን ነው። ስለዚህ እኛ ደግሞ ከክርስቶስ የተቀበልናትን እቺ ርትዕት የሆነች የክርስትና እምነትን ለልጆቻችን እንዴት እናስተላልፋለን? እየመጣ ካለው መከራስ እንዴት ነው ራሳችን የምናድነው? ስለዚህ ምን ማድረግ አለብን የሚለውን እኔ የታዩኝ መፍትሄዎችን እንግዲህ አንድ ባንድ እንዘረዝራቸዋለን። በመጀመሪያ እንግዲህ ከሁሉም ይህንን ከማለታችን በፊት እንግዲህ የሚቀድመው የራሳችን ሕይወት ማስተካከል ነው። እግዚአብሔር ሁሉ በስራችን ሁሉ እንዲረዳን እንዲያግዘን እንግዲህ የእግዚአብሔር ረድኤት ያለው የተስተካከለ ሕይወት ካለው ሰው ጋር ስለሆነ በመጀመሪያ ሌላውን ከማስተካከላችን ሌላ ነገር ምንም ከመስራታችን በፊት የራሳችን ሕይወት ማስተካከል አለብን ማለት ነው። ከእግዚአብሔር ያለን ግንኙነት ማስተካከል አለብን። ከዛ በኋላ ያለው እግዚአብሔር ራሱ ያሳካዋል። እግዚአብሔር ራሱ በምንሄድበት በምንሰራበት ነገር ያስተካክለው። እኛ ሕይወታችን ሳናስተካከል ግን እንደዚህ ብናደርግ ብንል አይሳካም። የእግዚአብሔር ረድኤት ከአመፀኞች ጋር ስላልሆነ ማለት ነው። ስለዚህ እኛ ሁላችን ሕይወታችን በመጀመሪያ ማስተካከል ማለት ነው። ከዛ ሌላውን ለማስተካከል የእግዚአብሔር ረዳትነት የእግዚአብሔር አጋዥነት ስለሚተካከለው ያንን የቀረው ሁሉ የተሳካ ይሆናል ማለት ነው። ሁለተኛ ደግሞ ማድረግ ያለብን ነገር ምንድነው? ሲኖዶስን ራሱን እንዲፈትሽ ማድረግ። ሲኖዶስ ራሱን ማጥራት አለበት፣ ራሱን ማየት አለበት። እዛ ያሉ አባቶች ማየት አለበት። ምክንያቱ አይታቸዋል። ባለፈው በአርሲ ላይ የተገደሉ ክርስቲያኖች እያሉ ዓለም ያወቀው እያለ የዛ ሀገረ ስብከት ጳጳስ ምን እንዳለ ሁላችን ሰምተናል። እናጣራለን ነበር ያለው። ስለዚህ ቆባቸውን አጥልቀው ብትራቸውን ይዘው መስቀላቸው ይዘው ካባቸው ለብሰው ያሉ እኛ አባቶች ብለን እየጠራናቸው ያሉ አባቶች ለሌላ ዓላማ የሚሰልሉ ለመንግስትም ሌላ ዓላማ የሚሰልሉ አባቶች ስላሉ በግልጽም የታየ ነገር ስለሆነ ይህንን ሲኖዶስ ራሱን እንዲያጠራ እንደዛ አይነት ተልእኮ ያላቸው አባቶችን ለይቶ እርምጃ እንዲወስድ ያስፈልጋል ማለት ነው። ከዛ በኋላ ሲኖዶስን አንድነት ካለው ህብረት ካለው ኃይል ይኖረዋል። ከዛ ቤተክርስቲያንን ህዝቡን እንዴት መጠበቅ እንዳለበት እንዴት መምራት እንዳለበት በህብረት ይወስናል ማለት ነው። ካልሆነ ግን አንድ አይነት ዓላማ ከሌለ ሌላ ዓላማ የተሰለፈ አባት ካለ እዛ ውስጥ በጣም አስቸጋሪ ነው ማለት ነው። ይሄ ብቻ አይደለም። በተለይ ባለፈው በትግራይ ላይ በተነሳው ጦርነት እንግዲህ ከአባቶችን መስማት የሚከብድ ነገር ስንሰማ ነበረ። እንግዲህ በዚህ በትግራይ ላይ በተፈጠረው የፖለቲካ ምክንያት እንግዲህ አባቶች ብለን የምንጠራቸው ትላልቅ ጳጳሳት ያልተገባ ነገር ሲናገሩ ነበር። ግማሻቸው ወደ ግንባር ሄደው ያንን ጦርነት ቅዱስ ጦርነቱ እንደሆነ ትክክል እንደሆነ ፍትሃዊ እንደሆነ ሲሰብኩ ሲያበረታቱ ነበረ። ግን እየተገደለ ያለው ግን እዚህ ማነው? ክርስቲያኑ ነው። እየተቃጠለች ያለችው ቤተክርስቲያኗ ናት። ሌሎች ደግሞ ለዚህ ጦርነት እንግዲህ ይሄ የፋይናንስ አቅም ከመንግስት ጋር ቆመው እንግዲህ ያንን ሲደግፉ አይተናል። እንዲያውም ጭራሽ ደግሞ
እነዚህ ሰዎች ከሚገዙ ሰይጣን ቢገዛን ይሻላል የሚለው ቃል ራሱ ስንሰማ ነበረ። ሌላው ደግሞ ይሄ ብቻ አይደለም። እነዚህ እፍኝ የማይሞሉ ሰዎች አትፍሯቸው፣ ግደሏቸው ብሎ ራሱ የሚያበረታቱ አባቶች ነበሩ የሆነ። ስለዚህ እንደዚህ አይነት አባቶች ለእምነቱ የማይመጥኑ አባቶች ካሉ እርምጃ መውሰድ አለበት። ምክንያቱም አንድ አባት እዛ ላይ የተቀመጠው ምዕመኑ እንዲጠብቅ እንጂ መንግስትን ወክሎ ግደለው ፍለጠው ብሎ በፖለቲካ ላይ እንዲገባ አይደለም። ስለዚህ እንደዚህ አይነት አባቶች እርምጃ መውሰድ አለበት ማለት ነው። ምክንያቱም ህብረቱን አንድነቱን የሚያበላሹ ስለሆነ። በነገራችን ላይ ቤተክርስቲያን የተከፈለችው የትግራይ አባቶች አኩርፈው እንግዲህ የራሳቸውን ሲኖዶስ እንዲያቋቁሙ የገፋቸው የኢትዮጵያ ኦርቶዶክስ ተዋሕዶ እዛ ላይ ያሉ የጳጳሳትን ድርጊት የጳጳሳትን ንግግር ነው። አንዱ ያ ቤተክርስቲያንን በዚህ ዘመን እንድትከፈል በአንዲት ሀገር ላይ ሁለት ሲኖዶስ እንዲኖር ምክንያት የሆኑ በዋናነት እነዚህ አባቶች ናቸው። ይቅርታ እንኳን ጠይቁ ተብለው ይቅርታ አንጠይቅም ብለው አይደረግም። ስለዚህ ህብረትን ይሄንን የክርስትና አንድነት የክርስትና ህብረትን የሚያጥፉ አባቶች እነዚህን ማጽዳት እነዚህን ህጋዊ እርምጃ መውሰድ በጣም አስፈላጊ ነው። በተለይም ከፊታችን እየመጣ ያለው መከራ ከፊታችን እየታሰበ ካለው መከራ ለመዳን እነዚህን ነገሮች ማየት በጣም አስፈላጊ ነው ማለት ነው። ሶስተኛውና ዋነኛው ነገር ደግሞ ምንድነው? ሃይማኖታዊ አንድነት መፍጠር ነው። አንድነት መፍጠር በብሔር ሳይሆን በቋንቋ ሳይሆን በዘር ሳይሆን ሃይማኖታዊ ክርስትና የሚመራው አንድነት መፍጠር፣ ይሄ በጣም ወሳኝ። ከፊታችን ያለው የተደቀነብንን መከራ ችግር ለመዳን ይህንን አንድነት በጣም ወሳኝ። አንተ አማራ፣ አንተ ትግሬ፣ አንተ ኦሮሞ፣ አንተ ነጭ፣ አንተ ጥቁር ሳንል ክርስቲያናዊ አንድነት ማምጣት። በትግራይ ያለችው ቤተክርስቲያን ከተቃጠለች በአማራ ያለው ህዝበ ክርስቲያኑ የኔ ነው ማለት አለበት። በኦሮሚያ ክልል ያለው ክርስቲያን ሲገደል በሌላ አካባቢ ያለውን የእምነቱ ሰው ልክ ወንድሙ እንደተገደለበት ማየት አለበት። ይሄ ካልሆነ ግን በኦሮሚያ እየተቃጠለች ቤተክርስቲያኗ ወደ እኔ ካልመጣ ብለህ በክልልህ በዘርህ ብቻ የምታስብ ከሆነ ግን አሁን እየመጣ ያለውን ነገር መቋቋም አትችልም። ሁላችንም እንጠፋለን ማለት ነው። ስለዚህ ክርስትናዊ አንድነት ሃይማኖት የሚመራው አንድነት መኖር አለበት። ህብረት መፍጠር አለበት። ይህንን አማራ፣ ትግሬ፣ ኦሮሞ ምናምን ተው፣ ይሄን ተው። በሶስተኛ ደረጃ እንግዲህ ምንድነው? ኢኮኖሚያዊ ትስስር መፍጠር ነው። ኢኮኖሚያዊ ትስስር መፍጠር በጣም አስፈላጊ ነው ማለት ነው። ምክንያቱም ኢኮኖሚ አንድ ማህበረሰብ ኢኮኖሚ ካለው በኢኮኖሚ ካደገ እንግዲህ ተሰሚነቱን በጣም ያድጋል ማለት ነው። ተሰሚነት አገኛለህ። ምክንያቱም አንድ ድሃና አንድ ምንም ያልተማረ አንድ ሀብታምና አንድ የተማረ ድሃ ሁለቱም ቢናገሩ የማን ነው የሚሰማው? የሚሰማው ያንን ያልተማረ ሀብታም ነው የሚሰማው። ስለዚህ ኢኮኖሚ በጣም ወሳኝ ስለሆነ ተሰሚነትን ስለሚጨምር ጫና የመፍጠር ሂደትን ስለሚጨምር በኢኮኖሚ ማደግ በኢኮኖሚ ትስስር መፍጠር በጣም ወሳኝ ነው ማለት ነው። ይህንም ደግሞ በተለያዩ መንገዶች መፍጠር ይቻላል። አሁን በንግድ መፍጠር ይቻላል። አሁን በተለይ ይህንን በዶግ ምናምን አጥረን በዘረኝነት አጥሮን እንደዚህ አስሮን ያለ ነገር ያንን በጣጥሰን ንግዳዊ አንድነትን መጀመር። አሁን በአማራ ያለው አንድ አማኝ በትግራይ ላይ መጥቶ ያግዳል። ኦሮሚያም እንዲሁ በተለያዩ አካባቢዎች ንግዳዊ ትስስር መፍጠር በጣም ወሳኝ ነው ማለት ነው። ሌላኛው ነገር ደግሞ ከውጭ አብያተ ክርስቲያናት በተለይም ከነዚህ የምስራቅ ኦርቶዶክስ እና እኛ ጋር በተለይም ከአምስቱ አሃት ቤተክርስቲያናት በጣም የጠበቀ ግንኙነት መፍጠር። አሁን ባለው ሁኔታ ብዙም አይደለም። አሁን ያለው ህብረቱ አሁን ያለው አንድነቱ ትንሽ ላላ ያለ ነው። ጠበቅ ያለ ግንኙነት ከውጭ አብያተ ክርስቲያናት
መመስረትም ይህንን በጣም አስፈላጊ ነው። ሌላኛው በጣም ወሳኝና አስፈላጊ ነው ብዬ የማምነው እንግዲህ ምንድነው ትላልቅ ትምህርት ቤቶች ማለት ነው። በትላልቅ ሃየር ሌቨል ትምህርት ቤቶች የመጽሐፍ ትምህርት ቤቶች መገንባት አለባቸው። ይህን ደግሞ በውጭ በሀገር ውስጥ ቋንቋ ብቻ ሳይሆን በውጭ ቋንቋ በተለይም በእንግሊዝኛ እና በአረብኛ በጣም ወሳኝ ነው ማለት ነው። ምክንያቱም እዛ ላይ በቅተው እዛ ተምረው እዛ በቅተው የሚወጡ ልጆች ማለት ነው ከተለያዩ አብያተ ክርስቲያናት እንግዲህ ከዓለም ጋር ለመግባባት የተነሱ ጥያቄዎችን በአግባቡ በሚገባው ቋንቋ ለማስረዳት እነዚህ ቋንቋዎች በጣም ወሳኝ ስለሆኑ እነዚህም እንደ መፍትሄ አካል ናቸው ማለት ነው። ሌላኛው እንግዲህ በጣም ወሳኝ ነው ብዬ የማምነው እንግዲህ በማህበራዊ ሚዲያ መውጣት ነው። በማህበራዊ ሚዲያ እንግዲህ የቤተክርስቲያኗን ድምፅ በተለያዩ ከዓለም እስከ ዓለም ከጫፍ እስከ ጫፍ ያለው የአማኙን ድምፅ የቤተክርስቲያኗን ድምፅ የሚያሰማ መረጃዎችን የሚያሰራጭ ማህበራዊ ሚዲያ በጣም ጠቃሚ ነው። ይሄ በሜይንስትሪም ሚዲያ ብቻ ሳይሆን በትናንሽ አሁን በቲክቶክ፣ በፌስቡክ፣ በዩቲዩብ በማህበራዊ ሚዲያ እንግዲህ በአካባቢያችን ያለውን ተሞክሮ መረጃና የተለያዩ ነገሮች እንግዲህ ሼር እያደረግን የምንግባባበት የምንረዳዳበት እንግዲህ ማህበራዊ ሚዲያ በጣም ወሳኝ ነው። በተለይም በአሁኑ ዘመን የማህበራዊ ሚዲያ ዘመን ነው። እያንዳንዱ ነገር ባለህበት ቁጭ ብለህ በአንድ አካባቢ የተደረገውን ነገር ቁጭ ብለህ የምትሰማበት ያለውን ኢንፎርሜሽን ደግሞ እውቀትም ቁጭ ብለህ የምትሰበስብበት ስለሆነ ማህበራዊ ሚዲያም በጣም ጥሩ የዘመኑ አንድ አካል ስለሆነ እንደ መፍትሄ ብንወስደው በጣም ጥሩ ነው እላለሁ። ለዛሬ ያስኳቸው መፍትሄዎች እንግዲህ ማድረግ ያለብን ነገሮች እነዚህ ብቻ አይደሉም፣ ግን እኔ የታዩኝ እነዚህ ናቸው። ለሌሎች እንዲደርስ እንግዲህ ሼር ማድረጋችሁን አትርሱ።